ወታ መግባት የማታቅ ደንቆሮ። ያ ሰው ያ መኮንን ወንድ ልጅ ያዘለች መልከቀና ልጅ አያችሁልኝ ወይ? ባሏ ታምራት ተገኘ ነበር። አንተ እንዲህ ያለችዋን ጉለሌ ልንጨርስ ምንም አልቀረንም እኮ። ወደ ኋላ የምትመለከት የለም። ግርድና ፈጥራለሁ ብለህ አደራ ተብለህ መምጣት የምታስገርም ነው። ፓስተር ኢንስቲትዩት ሲደርሱ አንድ መኮንን ካኪ ተፈሪ ቅድ ሱሪ ታጥቆ ከጉልበት በታች የሚደርስ ነጭ እጀ ጠባብ ለብሶ ካኪ ኮት ደርቦ ደግሞ በዚያ ላይ ነጭ ኩታ ደርቦ ረዥም ዘንግ በግራ እጁ ነጭ ጭራ በቀኝ እጁ ይዞ ሰፊ ባርኔጣ አድርጎ ሁለት ጠመንጃ ያነገተው አሽከሩ ተከትለውት ወደ ጉለሌ ይመጣል። አንዳንድ ጊዜ ነፋሱ ባርኔጣውን ከራሱ ሊነጥቀው ሲቃጣ የባርኔጣውን ጫፍ ጭራ በያዘበት እጁ ይጨብጣል። ደመቀች ያን መኮንን ስታይ ልክ መብረቅ ፊቷ ላይ እንደወደቀ ደንግጣ ክው ብላ ቀረች። ያን ጊዜ በጦር ቢወጓት ደም ባልወጣት እመት ፍቃዷ ከሀገራቸው እንደመጡ ጉለሌ ከአንዲት ሴት ጋር በደባልነት ሲኖሩ የደረሰባቸውን ተረት እንጂ እውን የማይመስል ረዥም ወሬ ይዘው ለሷም ለባለጋሪውም እያወሩ ያስቋቸው ነበር። እሱ ነው እኮ አለች ደመቀች አቋርጣ። ምኑ አሉ ባልቴቷ ነፋሱ የተከናነቡበትን ቀዳዳ ነጠላ ከራሳቸው ላይ ካልገፈፉ ብሎ ከሱ ጋር እየተጣሉ ወደ እሷ መለስ ብለው አላዩአትም። ደመቀች ለጠየቋት በመመለስ ፈንታ ወደ ጎን በጋሪው መደገፊያ ትከሻዋን አስደግፋ እንደተቀመጠች ዝም አለች። ባልቴቷ ወሬያቸውን ቀጠሉ። ነገር ግን ጋሪ ነጂው ይሰማቸው እንደሆን እንጂ እሷ ሰውነቷ ሁሉ ደንዝዞ አትሰማም አታይም ነበር። እንዲያ ሁለመናዋ እንደደነዘዘ ትንሽ ከሄዱ በኋላ አእምሮዋ ከጠፋበት ትንሽ በትንሽ እየተመለሰ ሲሄድ ልቧ ፈጥኖ እየመታ ሰውነቷ ሁሉ በላብ ተነክሮ አገኘች። ከዚያ ምንም ቀና ብላ መኮንኑን ወዳየችበት ወደ ጋሪው ፊትም ወደ ኋላ የምትመለከት የለም፣ ርቆ ሄዷል። የኔ የማያልቅ ጉድ ለማውራት የመጣሁ ይመስል ወሬን ሳደቅ ቤቱን አልፈነው እንዳንሄድ ጉለሌ ልንጨርስ ምንም አልቀረንም እኮ አሉ እመት ፈቃዷ ወደ ደመቀች ዘወር ብለው። በአጠገቡ እንደዚህ ያለ የነዳጅ መቅጃ የሚሉት አለ። እስቲ እዚህ የወይዘሮ አልጣሽ ጠጅ ቤት ብለን እንጠይቅ አለች ደመቀች። እዚያ ባጠገባቸው ወዳለ የቤንዚን ማደያ ባገጯ እያመለከተች እመት ፈቃዷ የደመቀችን አይኖች መደፍረስና የፊቷን መለወጥ ሲያዩ እንደ መደንገጥ ብለው ምን ሆነሽ አሉ። ምንም አይደል፣ ትንሽ አሞኝ ነው አለች ደመቀች። አሁን ደህና ስትስቂ አልነበር? አሁን ነው ያመመኝ፣ አሁን ይተወኛል። አይኔ በፈሰሰ ወትሮም እንዲህ በድንገት ያምሻል? አዎ አንዳንድ ጊዜ ያመኛል አለች ውሸቷን። የወይዘሮ አልጣሽ ጠጅ ቤት ከቤንዚን ማደያው ትንሽ ወረድ ብሎ መሆኑን እዚያ ከቆሙ አንዱ ስላመለከታቸውና ወደዚያ የሚወስደው መንገድ ጠጠር የለበሰ አይሁን እንጂ መኪናም ጋሪም እንደ ልብ ስለሚያስሄድ ባለጋሪው ያለምንም ችግር ሰተት አድርጎ እስከዚያው አደረሳቸው። ደመቀች ከጋሪ ስትወርድ
በውጭ የነበሩት የወይዘሮ አልጣሽ ሰዎች ሲያዩ ከሞት ሀገር ተመልሳ እንደመጣች ሁሉም ወደሷ እየሮጡ ሄዱና ከበው ወዴት ጠፍተሽ ነው? ወዴት ጠፍተሽ ነው አንቺ ልጅ? ወዴት ጠፍተሽ ነው? እኛ እኮ ስንፈልግ አገሩን ሁሉ ስንመጥ በስመ አብ ገና ከመምጣቷ ከወንድ ጋር ሄዳ እንዳይሆን። ተመስገን፣ እንኳን መጣሽ። መታልጣሽ ምን አይነት ጉድ ውስጥ ገብታ እንደሆነ እያሉ ይንጫጩ ጀመር። ወዲያው አንዷ ሄዳ ለአቶ መላኩ ደግሞ ታልጋው ላይ በተጋደመበት ስትነግረው ከደስታው ብዛት የተነሳ ካልጋው እንዴት ዘሎ እንደወረደ ሳይታወቀው እየሮጠ ወጥቶ አንድ ቃል ሳይናገር ደመቀችንም ልጇንም እያገላበጠ ከሳመ በኋላ አይኖቹን ወደ ሰማይ አቅንቶ እጆቹን እያርገበገበ ተመስገን አምላኬ፣ ተመስገን፣ ምን ይሳናል? ተመስገን የእናታችን አምላክ ከተፈርዶ ያዳንከኝ ተመስገን እያለ ሲያመሰግን ቆይቶ ለመሆኑ ምን ሆነሽ ነው? ወዴት ነው የጠፋሽው? አለ ወደ ደመቀች መለስ ብሎ። የሰፈሩ ስምና መንገዱ ጠፍቶኝ ነው። እናሳ ወዴት አደርሽ? እማዬን መንገድ ላገኟቸውና የማድርበት ቤተክርስቲያን እንዲያሳዩኝ ብለምናቸው እኔ ቤት እደሪ ብለው አሳድሩኝ አለች ወደ እመት ፍቃዷ እያመለከተች። እግዚአብሔር ይስጦ እናቴ፣ ትልቅ ስራ ነው የሰሩት አለ አቶ መላኩ ወደ እመት ፍቃዷ ዘወር ብሎ። አይ ማሳደር እንዲህ ነው። ቤተክርስቲያን ሄዳ ከሞቶች ጋር መቃብር ቤት ከምታደር ባዶም ቢሆን ቤት ይሻላል ብዬ ወሰዷት እንጂ ምን አደረግኩላት? የራሷን ገንዘብ አውጥታ ለራሷ ብቻ ሳይሆን ለእኔ ጨምራት አብልታ ስላደረች ደግሞ እኔ ልመስገን አሉ እመት ፍቃዷ። አረ ትናንት እራታችንንም ዛሬ ምሳችንንም እሳቸው ናቸው ያበሉን አለች ደመቀች። ባልቴቷ እንደ ጨዋዎች ሁሉ ውለታቸውን ዝቅ አድርገው ለማሳየት ስለሞከሩ ለሰሚ እውነት እንዳይመስል ያም ሆነ ይህ የእግዚአብሔር እንግዳ ተብሎ በማያውቁት ቤት ገብቶ ማደር ድሮ ቀረ። ዛሬ በአዲስ አበባ የማያውቁት ሰው ከመንገድ ወስዶ ቤት የሚያሳድር ብዙ ስለማይገኝ እሱ ያደረጉት በጣም የሚያስመሰግን ነው እናቴ አለና አቶ መላኩ እሳቸውንም ባለጋሪውንም ጠጅ እንዲጋብዙለት ለምኖ ወይዘሮ አልጣሽ ጠጅ ከሚነግዱበት ውጭ በረንዳው ላይ በቃን እስኪሉ አጠጣቸው። ከዚያ እመት ፈቃዷን ወደ ጎን ወስዶ ምስጋናዬን በቃል ብቻ ከምገልጽ ብዬ እንጂ ለሶ የሚሆን ነው ብዬ አይደለም፣ እባክዎ መፈርኸኝ አይበሉኝ ብሎ 10 ብር አጥፎ ሊሰጣቸው እጁን ሲዘረጋ አረ በስማ ምን ሊያደርግልኝ እባክዎት ይተውኝ አሉ እመት ፍቃዷ ደንግጠው የአቶ መላኩን 10 ብር የያዘ እጅ ወደሱ መልሰው እየገፉ ከድንጋጤያቸው የተነሳ የተናገሩትንም ያደረጉትም አልታወቃቸው። እባክዎ አያሳፍሩኝ፣ ዛሬ ስላልተመቸኝ ነው እንጂ በተመቸኝ ቀን ቢሆን ኖሮ እኮ በዚህ ባልደፈርሆ ነበር ብሎ አቶ መላኩ ገንዘቡን በግድ እጃቸው ውስጥ ያደርግላቸው አፍረው አንገታቸው እንደደፉ እያመሰገኑ ተቀበሉ። ደመቀች መኮንኑን በመንገድ ስታይ አእምሮዋን እስክታጣ ከደነገጠች በኋላ ምንም እንኳን ድንጋጤው ቀስ እያለ ቢያልፍና ሰውነቷን ብታውቅ ፍርሃት እንደ ብርቱ ብርድ ከልቧ አልወጣ ብሎ እያንቀጠቀጣት ክፍሏ ገብታ ትጨነቅ ነበር። ያ ሰው ያ መኮንን እንደ ጣረ ሞት የምትፈራውና የምትጠላው አገሯን አስጥሎ ያሰደዳት ባሏ ታምራት ተገኘ ነበር። ቀድሟት ይሆን ተከትሏት መጥቶ እዚያ አገኘችው።
ዛሬ ወይም ነገ ያለዚያም ሰሞኑን እዚህ መሆንን ያለ ጥርጥር ስለሚሰማ እጄን አንጠልጥሎ ይወስደኛል። እንግዲህ ወዴት አባቴ ልድረስ እያለችና በልቧ ከዚያ ክፉ ጣረሞት ሸሽታ የምትሸሸግበት አታ ስትጨነቅ እመት ፍቃዷ ከአቶ መላኩ ተሰናብተው እሷ ያለችበት ክፍል ጠይቀው ገቡ። እጀ ለምለሟ ገደ መልካሟ ልጄ አሉ ደመቀች በጥልቅ ሐሳብ ተውጣ እንደተቀመጠች። እጅሽ ለምለም ሆኖ ገድሽ አምሮ እዩ። አሁን ደግሞ አንቺን ያመጡሽ ሰው ይህን ሰጡኝ አሉ። አቶ መላኩ የሰጣቸውን 10 ብር ለደመቀች እያሳዩ መቼም አሉ ቀጥለው መቼም እግዚአብሔር ሲጣላም ይሁን ሲታረቅ ሰበብ ፈልጎ ነውና ሊታረቀኝ ስለፈለገ መከራዬን ቆጥሮ በቃሽ ሊለኝ ስለፈለገ ነው መሰለኝ ትናንት አንቺን መላእክተኛ አድርጎ ይላክልኝ። አሁን አንቺ የሰጠሽኝን ብር ልመልስልሽ ካሉ በኋላ የለም አልመልስልሽም አሉ። ድንገተኛ ሐሳብ በአእምሯቸው ብልጭ ብሎላቸው የለም አልመልስልሽም። ጥሩ ገድ ሆኖ ይህን ያመጣልኝ ያንቺ ብር ስለሆነ ምናልባት ተዘግቶ ለኖረው መልካም ዕድል መክፈቻ እንዲሆን አምላኬ በአንቺ እጅ የላከልኝ ሊሆን ስለሚችል እሱን አልመልስልሽም። እሱን አልነካው። እንደ ታቦት ሸፍኜ ተጠንቅቄ ነው የምጠብቀው። ለአንቺ የምሰጥሽ አላሽጭ ከማገኘው ነው። እንግዲህ ለጠላ የሚያስፈልገኝ በዚህ ሳምንት አሰናድቼ በሚመጣው ሳምንት ደግሞ ድፌን በጋን እያደፈደፍ በ3ኛው ሳምንት ቢያንስ በ30 ብር አጣለዋለሁ። የ30 ብር ጌታ ሆናለሁ። እስከዚያ ስራ ካልያሽ እንደተነጋገርነው በ1 ወር ውስጥ መጥተሽ ጠይቂኝ። እስከ 1 ወር ድረስ ቤት ሳልለውጥ እጠብቅሻለሁ። በ1 ወር ውስጥ ካልመጣሽ ግን ስራ እንደገባሽ አምኜ ቤት እለውጣለሁ። ከዚያ በላይ ላይ ይውደቅ አይውደቅ እያልኩ ከመፈራው ቤት እወጣለሁ። ልብ አድርጊ፣ የጨዋ ልጅ ቃል የመሐላ ያክል ነውና የሰጠሽኝን ቃል እንዳትረሽ ብለው እሷንም ልጇንም ሰማዋቸው ሄዶ እመት ፍቃዷ ያን ያክል ሲለፈልፉ ድምፃቸውን እንጂ ምን እንደተናገሩ የሰማቻት መስልም ፈዛ ነበር። አቶ መላኩ ትናንት ማታውን አመሻሽ ላይ ከዋለበት እንደገባ ደመቀች እዚያው በቅርቡ ሰራተኛ መቀጠር በሚፈልጉ ሰዎች ብታገኝ ተጠያይቃ እንድትመለስ ነግረዋት ኳት እንደወጣች አለመመለሷን ወይዘሮ አልጣሽ ሲነግሩት ልክ የወለዳት ልጅ ጠፋች ያሉት ያክል ደንግጦ የሚናገረውንም የሚያደርገውንም ቅጡ ጠፍቶት ዝም ብሎ ቆየና እስቲ አገሩን ይሁን ሰው እንደማታውቅ እያወቅሽ እንዴት ሄጂ ስራ ፈልጊ ብለሽ ተጃታለሽ አለ። እኔ እዚህ በቅርቡ ተጣይሽ ተመለሽ አልኳት እንጂ እኔ እሺ ሂጂ አልኳት። ወዲያውስ እንዲህ በተላኸችበት ጠፍታ የምትቀርተ ሆነ ማን ይፈጥርልኛል ብለህ ኖሯል ያመጣት? አዲስ አበባ ታልጋ ወርደሽ አፈር ከቤት ወጥተሽ አየር አይንሃሽ የሚል ገረድ እጣሪ የሚገኝ መስሎ ኖሯል አሉ ወይዘሮ አልጣሽ በገዛ ቀላቸው ያሽሙር ሳቅ እንደመሳቅ ብለው። እባክሽ ይህን የማይረባ ቀልሽን ተይና ይልቅ አሁን ምን ማድረግ እንደሚሻል ንገሪኝ አለ አቶ መላኩ በስጨት ብሎ። እሷስ ምንም አትሆን፣ ራዲዮ ስለማትሰማ ለአንተ አዲስ ሆነ ብልህ እንጂ በየቀኑ ራዲዮ የሚለፈልፈው
ከቤታቸው ስለጠፋና በፖሊስ ጣቢያ ስለሚገኙ ሰዎች ስለሆነ እሷም አሁን አንዱ ፖሊስ ጣቢያ ሳትሆን አትቀርምና በየፖሊስ ጣቢያ እየዞርኩ መጠየቅ ነው። እንዲህ ያለ ነገሩ ግን አንተ እንዲህ ያለችዋን ወታ መግባት የማታክ ደንቆሮ ግርድና ፈጥራለሁ ብለህ አደራ ተብለህ መምጣት የምታስገርም ነው። እኔማ ስራ በሶብኝ ከዛሬ ነገ ስላልነገርኩሽም እንጂ አንቺ አሻሻጭ አድርገሽ ብትቀጥራት ትጠቅምሻለች። ሁኔታዋን ካየሽ በኋላ የማጠቅምሽ መስላ ከታየችሽ እስከዚያ ሀገሩን ስለምትለምደው እሷ ራሷ ስራ ፈልጋ ትይዛለች ብዬ አስቤ ነበር። እሱ አንተ ሳትነግረኝ አስቤው የማያዋጣኝ ስለሆነ የተውኩት ነው። ለመሆኑ ምኑ ነው የማያዋጣሽ? ልጅቱ ከመልኳ ማማር፣ ሌላ ደግሞ ልጅ ናት። አይዲያቴ እናንተ ወንዶች ልጅ ስትሉ ልጅነትን የማናቅ ታስመስሉታላችሁ። አልፈነው ትተነው የመጣ ነው አይደለም? ሌላ ነው። ለሱ እኔ ደንታ የለኝም። ልጅ ብትሆን ባትሆን ሁሉም ለራሷ ነው። ይልቅስ ምኑ ነው የማያዋጣሽ ላልኸው አንድ ሰው እጥሬ ትጠቅመኝ አትጠቅመኝ ሳላቅ ሁለት ራሷን መዕለቡ ነው የማያዋጣው። ልጇ ለስራ ያልደረሰ ለመብል ያላነሰ የሚሉት ለማደግ ብዙ መብላት የሚያስፈልገው ስለሆነ እንዲያውም ከእሷ የበለጠ ምግብ አምጡ የሚል ነው። እዚህ ከመጣ ጀምሮ ለሱ ምግብ የተደረገውን የወጪ ሂሳብ ለብቻው ስናቀርብልህ ታየዋለህ። እሺ ታየው፣ ግድ የለም አለ አቶ መላኩ ማዘኑ ከፊቱ በግልጽ እየታየ። ደመቀች አሻሻጭ ሆና እንድትቀጠር ታስቦ የነበረው ሐሳብ በእሷ ፊት አለመነሳቱ ነው እንጂ እሷ ብትሰማውና አሻሻጭነት ምን መሆኑን ብታውቅ ኑሮ የወንድና የሴት ግንኙነት እሷም ከምታውቀው ከዚያ ሀገሯ አስጥሎ ካሰደዳት የተለየ መስሎ የማይታያት በመሆኑ ወይዘሮ አልጣሽ ለመቅጠር ፈቃደኛ ቢሆኑም እሱን ስራ ብላ ትቀበለውም ነበር። አሻሻጩና ከመቀጠር አባቷ ወደ ታምራት ተገኘ እንድትመለስ ሲያባብሏት ሁል ጊዜ እንደምትለው ዶር ለዶር ስትሄድ ጀፍ ቢበላት ወይም ገደል ገብታ ብትሞት ትመርጥ ስለነበር የወይዘሮ አልጣሽና የአቶ መላኩ መጨቃጨቅ የሚሸጠው ሳይኖር በዋጋ ክርክር እንደሚሉት ያለ ነበር። አቶ መላኩ ከወይዘሮ አልጣሽ ዘንድ ወጥቶ በየፖሊስ ጣቢያው የዞረ ሰፈራቸው የጠፋቸው ሰዎች እንዳሉ ወሬ ሲጠይቅና ደመቀች እንድትፈለግለት ስሟንም መልኳንም ሌላ መለያ ምልክቷንም ሁሉ በዝርዝር ሲያጽፍ ከሌሊቱ እስከ 5 ሰዓት አምሽቶ ከተመለሰ በኋላ ያን ዕለት ትናንት ማታውን ሁኔታውን ባስፈጸመባቸው ጣቢያዎች ወሬ ሲጠይቅ ባስጻፈባቸው ሲያጽፍና ሞኝ መስል በየበረንዳው እየዞረ ወንድ ልጅ ያዘለች መልከቀና ልጅ አያችሁልኝ ወይ እያለ ሲጠይቅ ውሎ እንደተመለሰ እህል ቀምሶ ለማረፍ አልጋው ላይ ገደም ከማለቱ ነበር የደመቀች መመለስን የሰማ። የመገኘቷን የምስራች ሲሰማ የነበረው ደስታ ትልቅነት የመጥፋቷ መርዶ የሰማለት ከነበረው ድንጋጤ ትልቅነት አያንስም። ከዚያ በኋላ ወደ አገሩ ሊሄድበት የነበረውን ቀን አስተላልፎ 1 ሳምንት ሙሉ ልክ የራሱን ሥራ ሲከታተል እንደሚያደርገው ጠዋት ወጥቶ
ገረድ ይቀጥራሉ ወይም ያስቀጥራሉ የተባሉትን ሰዎች ሲፈልግም ሲያነጋግርም እየዋለ ሲገባ ሰነበተ። አንድ ቀን ወደ ሀገሩ ከመሄድ የዘገየበት ምክንያት ለደመቀች ሥራ ለመፈለግ መሆኑን ለጠበቃው ለአቶ በላይነህ ዘውዱ ሲነግረውና ሁኔታዋን ሁሉ ዘርዝሮ የሚቀጥራት ሰው እሱም በበኩሉ እንዲፈልግላት አጥብቆ ሲለምነው እኔ ያክል የምታሳስበው ልጅ ከሆነች ለምን ቀደም ብለው አልነገሩኝ? አንድ ደንበኛዬ የሆነ ትልቅ ሰው ለሚስታቸው የምትላክ ልጅ እንድፈልግላቸው አደራ ብለውኝ ነበር። ብቻ ከነገሩኝ ውሎ አድሯልና ምናልባት ቀጥሮ ይሆናል። ነገር ግን ልጅ አላት ስላሉ ልጅ አላት ገረድ አይፈልጉ ይሆናል። እስቲ ለማናቸውም ልጠይቃቸውና መልሳቸውን ባሉበት ቤት ዛሬ ማታ ወይም ነገ ጠዋት በስልክ ልንገሮ አለ አቶ በላይነህ ዘውዱ። በዚያ ሳምንት ደመቀች እያንዳንዱ ቀንና ሌሊት ባሏ አንቆ የሚወስድበት የመሰላት ፈርታ ብትተኛ እንቅልፍ አይወስዳት። ሆዷን እየራበው እህል አይዋጥላት። ረሃቡና እንቅልፍ ማጣቱ ፍርሃቱ በአንድ ላይ ሆነው ስጋዋን በልተው ደሟን ጠጥተው እንደጨረሱ ሁሉ ከስታ ደብዝዛ የደመቀች ጥላ እንጂ ደመቀችን አትመስልም ነበር። ደመቀች ከጠፋችበት በተመለሰች ሳምንት አቶ መላኩ ጠበቃው ባነጋገረበት ማግስት እጠዋቱ ላይ ቁርሱን አድርጎ እንደመሰንበቻው ሥራ እንዲፈልጉ አደራ ያላቸው አግኝተውለት እንደሆነ እየዞረ ለመጠየቅ ሊወጣ ሲል በስልክ ትፈለጋለህ አሉት። ፈላጊው ጠበቃው አቶ በላይነህ ነበር። አሎ፣ ጤና ይስጥልን። ለዚህ አደራ ላልሁት ጉዳይ ወደ እርሶ ልመጣ ስነሳ ነው እኮ ስልክ ይፈልጋል ያሉኝ አለ አቶ መላኩ። ፈላጊው አቶ በላይነህ መሆኑን ሲሰማ እኔም ለሱ ነው የደወልኩልህ። ዛሬ ፍርድ ቤት ቀጠሮ ስላለብኝ ነገ በጠዋት ልጅቱን እኔ ጽሕፈት ቤት ድረስ ይዘዋት ይምጡና ወስጄ አገናኛታለሁ አለ አቶ በላይነህ። ቀጣሪ ተገኘ አለ መላኩ። ከደስታው ብዛት የተነሳ ስልኩ ባለበት ክፍል የነበሩት ሁሉ እንደ ነውረኛ ዘወር እያሉ እስኪያፈጡበት በጣም ጮሆ አዎ የእሱን መቸገር አይቼ እኒያን ደንበኛዬ ናቸው ያልሁትን ታላቅ ሰው በጣም አጥብቄ ስለለመንኋቸው ምንም እንኳን ልጅ ያላት ገረድ ባልፈልግም ስራዋና አመሏ ካማረ ለአንተ ስል ቀጥራታለሁ ብለውኛል። ትልቅ ውለታ ነው የዋሉልኝ። በእውነት በጣም ደስ ያሰኙኝ አቶ በላይነህ። እግዚአብሔር ደስ ያሰኙ፣ ውለታውን ለመክፈል ያብቃኝ ብሎ አቶ መላኩ አቶ በላይነህንም ራሱንም መርቆ የምስራቹን ለመንገርና የእሷንም የልጇንም ልብስ አጥባ ሰውነቷን አሰማምራ ለነገው እንድትሰናዳ ለማስጠንቀቅ ደመቀች ወዳለችበት ሄደ። ደመቀች የምስራቹን ስትሰማ ደብዝዞ የነበረ ፊቷ እንደ ንጋት ሰማይ በደስታ ወከክ አለ። ሥራ ከማግኘቷ ይልቅ ደስ ያሰኛት ልቧን ተጭኗት ከሰነበተው ከባድ ሸክም ነፃ የሆነች መስሎ የተሰማት ከዚያ ባሏን ካየችበት ሰፈር ስትርቅ ከዓይኑም የምትርቅ ስለመሰላት ነው። ክፍል 8 ይቀጥላል።